ዶክተር አብይ አህመድ እና የትግል ጓዶቹ ልጆች እየገደሉ ነው። በመግደልም ብቻ አላበቁም፣ ገሎም እያቃጠሉ ነው። ስለዚህ እንደዚች ሀገር ዜጋም በጣም ውስጤን ነክቶታል ማለት ነው። ስለዚህ ስሜት የተደበላለቀ ነው። ይሄ ነገር በአስቸኳይ የማይቆም ከሆነ አሁን ጠቅላይ ሚኒስቴሩ የሚለፉት ነገር ከንቱ ነው የሚሆነው ማለት ነው። ገዳዮች ለፍርድ የማይቀርቡ ከሆነ ገዳዮች ትክክለኛውን ፍርድ የማያገኙ ከሆነ ፍቅር ብቻው ምንም አያደርግም። ለኔ ፍቅር የሚያስፈልገው በፍቅር ለሚሸነፍ ሰው ነው። እባክህ እየተባለ ንጹሃን ዜጋን የሚገድል ኃይል ካለ እንግዲህ ፈጣሪም የሱ ገደብ እንኳን አለው እኮ ፈጣሪም ታግሶ መጨረሻ ላይ ኃጢአተኛውን ይቀጣል አይደል? እና የተደበላለቀ ስሜትን የተሰማው ህዝብማ መስኪን እኮ ነው። ምንም ፍራሽ በለው መሪዎቹ ነው መተኛት ያቃታቸው እንጂ ሲጠግቡ ማለት ይሄን ህዝብ ምን ትለዋለህ አንተ? የዚህ ሀገር ዜጋ ኢትዮጵያዊን አይደል? ምናልባት ስለ ህዝቡ ይሄን አይነት ጸባይ ያለው ህዝቡ እንደዚህ አይነት ነገር ነው ክፉ ነው ደግ ነው ላንተ አልነግርም። ዕውቀትን ማሳነስ ይሆንብኛል። ምክንያቱም የዚህ ሶሳይቲ ማህበረሰብ ከዚህ ሶሳይቲ ስለወጣ ማለት ነው። የሚገርመው ነገር ይሄ ህዝብ ተቃዋሚ ነበር። በዚህ ሀገር ላይ የስልጣን ሽግግር ተደርጎ አይደለም ማለቴ መንግስትን የሚቃወም ሌላ ፓርቲ በስልጣን ላይ ወጥቶ አይደለም። ይሄ ህዝብ ችግሩ የሚሰማው ያጣ እንጂ ችግሩ ከተቃዋሚ ፓርቲ ወይ አገሪቷን ሲመራ ከነበረው ፓርቲ አይደለም። ይሄ ህዝብ መገደል አይፈልግም። ይሄ ህዝብ በግፍ መሰቃየት አይፈልግም። ይሄ ህዝብ ያለ አግባብ መዘረፍ አይፈልግም። ጎንበስ ስላሉለት ብቻ ነው እንጂ ዛሬም መገደል አለ። ገብቷል? ይሄ ምስኪን ህዝብ የሚገድል አካል አንደኛ ከዚህ ማህበረሰብም የወጣ ነው ብለህ መገመት ያስቸግራል። እና ስለ ህዝቡ ምን እነግርሃለሁ? አንተም ታውቀው ህዝብ አይደለህ እንዴ አንተ? አስመራ ከአዲስ አበባ 1000-2000 ኪሎ ሜትር ነው። ከዚህ አሜሪካ፣ አውስትራሊያ ምናምን ሄደናል እኮ ከተጠራን እንሄዳለን።